ለወላጅ መልካም መዋል እስከምን ድረስ? በኢስላም የወላጅ ሐቅ በጣም የከበደ አደራ እንደሆነ ግልጽ ነው። ይህ ማለት ወላጆች ሁሌ ደጎች ስለሚሆኑ አይደለም። ወላጆች ሰዎች ናቸው። አላህ የጠበቃቸው ሲቀሩ ሰዎች ላይ የሚታዩ ክፋቶች ሊታዩባቸው ይችላሉ። ከወላጆች ውስጥ አመሉ ፈታኝ የሆነ አብሮ ለመኖር የሚከብድ ይኖራል። ከወላጆች ውስጥ ጥቅም ካላየ በስተቀር ለልጁ ጀርባ የሚሰጥ አለ። ከወላጆች ውስጥ በልጆቹ መሃል መርጦ የሚያዳላ ይኖራል። ከወላጆች ውስጥ የልጆቹን ክብር የሚያጎድፍ፣ ያለ አግባብ ስም የሚያጠፋ፣ አጥንት የሚሰብር ስድብ ከባዳ ፊት የሚሳደብ ይኖራል። ከወላጆች ውስጥ ለልጆቻቸው ትዳር እንቅፋት የሚሆኑ አሉ። ከወላጆች ውስጥ ከፊል ቤተሰባቸውን በከፊሉ ላይ እያሳደሙ በገዛ ልጆቻቸው መሃል ጥላቻን የሚዘሩ አሉ። ከወላጆች ውስጥ ሴት ልጃቸው ሁሌ በሰው ቤት ተቀጥራ እየደከመች ለነሱ ከመላክ ውጭ ትዳር መስርታ የራስዋን ህይወት እንድትመሰርት የማይፈልጉ ራስ ወዳዶች አሉ። ሌሎችም ለመግለጽ የሚሰቀጥጡ ብዙ አይነት አመል ያለባቸው ወላጆችም ብዙ ናቸው። ከዚህም ሁሉ በላይ ክህደት ውስጥ፣ ሽርክ ውስጥ የሚኖሩ ወላጆች ይኖራሉ። ይህ ሁሉ መኖሩ ከነጭራሹ ምንም አይነት ሐቅ የሌላቸው አያደርጋቸውም። አዎ በጥፋት ላይ አላህ በሚጠላው ነገር ላይ አንተባበራቸውም። ይሁን እንጂ ከነሱ በኩል በሚገጥሙን ጥፋቶች ወይም በደሎች እልህና ቂም ይዘን ኋላ ጸጸት ላይ የሚጥለን፣ ከአላህ ጋር የሚያጣላን፣ አኺራችንን የሚያጨልም አካሄድ እንዳንሄድ መጠንቀቅ ያስፈልጋል። በተለይ ሰዎች እድሜያቸው ሲገፋ፣ ኑሮ ሲከብዳቸው፣ ጤና ሲጎላቸው ባህሪያቸውም ይቀያየራል። በእንዲህ አይነትና መሰል ምክንያቶች የሚመጡ ባህሪ ለውጦችን የግድ ልንታገስ ይገባል። ወላጅን የማክበር ትርጉሙ በከፊል ድምፅህን ከድምፃቸው በላይ ከፍ አታድርግ። አጉል ክርክር አትከራከራቸው። እነሱ ሳይጨርሱ አትናገር። በግል ስማቸው አትጥራቸው። እንቅልፋቸውን ሳይጨርሱ አትቀስቅሳቸው። ለምክንያት ካልሆነ በቀር ከፊት ለፊታቸው አትቅደም። እነርሱ ሳይቀመጡ ቀድመህ አትቀመጥ። ባሪያ ለጌታው እንደሚተናነሰው ሁሉ ተናነስላቸው። ጠርተውህ ሳይጨርሱ አቤት በላቸው። ከቤት ወጥተህ አትዘግይባቸው። በእይታህ አታፍጥ። በንግግርህ አትዳፈር፣ አትጋፈጥ። በቁጣቸው አትቆጣ። በንግግራቸው አትሳለቅ፣ አትዘባብት። መላ ሐሳባቸውን አታናንቅ። ሲጨንቃቸው አማክራቸው፣ ሲቸግራቸው ቀርበህ እርዳቸው። ሲታመሙ አሳክማቸው፣ ሲታረዙ አልብሳቸው። ጉዳያቸውን ሁሉ ጉዳዬ በል፣ እቅድ ሐሳባቸውን ተካፈል። የሥጋ ዘመዶቻቸውን ቀጥል፣ ወዳጆቻቸውን ውደድላቸው። ከርግማናቸው ተጠንቀቅ፣ እነሱን ከማስከፋት ፈጽሞ ራቅ። ቀስ ብለህ አስረዳቸው፣ በሚገባቸው ሁኔታና ቋንቋ ንገራቸው። ከዱዓቸው ፈልግ፣ ከምርቃታቸው ተሽቀዳደም። ዓላማህን አትደብቃቸው። ለወላጆችህ ጌታዬ ሆይ በሕፃንነቴ እንዳዘኑልኝ ሁሉ እዘንላቸው የዘወትር ዱዓ ይሁን። በአባትና ልጅ ምርጥ የፍቅር ተምሳሌነት የነቢዩ ዓለይሂ ሰላቱ ወሰላምና የልጃቸው የፋጢማን ያህል በስነ ምግባር የታጀበ ፍቅር ያህል የሚጠቀስ አልተገኘም። ፋጢማ ረዲየላሁ ዐንሃ ለነቢዩ ዓለይሂ ሰላቱ ወሰላምና
ለእሜት ኸዲጃ ረዲየላሁ ዐንሃ አምስተኛ ልጅ ነበሩ። ከልጅነታቸው ጀምሮ ለአባታቸው የነበራቸው ፍቅርና አክብሮት የላቀ ነበር። በአባታቸው ላይ ያደርሱባቸው የነበረውን መከራና ስቃይ ለማየት በቅተዋል። በልጅነት ዕድሜያቸው ቤተሰባቸው በአላህ አንድነት በመመስከሩ ከሌሎች አማኞች ጋር ከማህበረሰቡ እንዲገለል ሲደረግ የ12 ዓመቷ ፋጢማ መከራውን ተጋርተዋል። በኮረዳነት ዕድሜያቸው እናታቸውን በሞት አጥተው አባታቸውን የመንከባከብ ኃላፊነት ወስደዋል። በዚህም የአባቷ እናት እስከ መባል ደርሰዋል። አባታቸውም ነቢዩ ዓለይሂ ሰላቱ ወሰላም ለፋጢማ ልዩ ፍቅር ነበራቸው። ማንም ቢሆን ፋጢማን ያስደሰተ አላህን እንዳስደሰተ ነው፣ እርሷን ያስቆጣ አላህን እንዳስቆጣ ነው። ፋጢማ አካሌ ናትና እርሷን የሚያስደስት ሁሉ ያስደስተኛል፣ የሚያስቆጣት ሁሉ ያስቆጣኛል ሲሉ በአንድ ወቅት ተናግረዋል። በዓለማችን ላይ 4 ምርጥ ሴቶች አሉ። እነርሱም መርየም የዒሳ ዓለይሂ ሰላም እናት፣ የፊርዓውን ሚስት አስያ፣ የምእመናን እናት ኸዲጃና የሙሐመድ ዓለይሂ ሰላቱ ወሰላም ልጅ ፋጢማ ናቸው በማለት የፋጢማ ደረጃ ምን ያህል የላቀ እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም እንዲሁ ገልጸዋል።